መረጃ አለኝ የአርሰናል ደጋፊዎች ቤንጃሚን ሼሽኮ የወደፊት አጥቂያችሁ ሊሆን እንደሚችል ፋብሪዚዮ ሮማኖ ከላይ እንደምትመለከቱት ከ6 ደቂቃ በፊት ጽፏል ወይም ትዊት አድርጓል በትዊተር ገጹ ላይ። ለማንኛውም ግን ታማኙ የመረጃ ምንጭ ፋብሪዚዮ ሮማኖ እንደሚለን ከሆነ የመጀመሪያ ምርጫው አርሰናል ቤንጃሚን ሼሽኮ እንደሆነ እንዲሁ ደግሞ በአርቴታና በምልመላ ቲሙም ቢሆን የሚወደደውና የሚመረጠው ሰው እሱ እንደሆነ ከቪክተር ዮኬሬሽ ይልቅ ሀሳቡን ያነሳል። ይሄና መሰል መረጃዎች እንዲደርሷችሁ ፎሎ ማድረግ እንዳትረሱ። ነገር ግን እኔ ስቀጥል አሁን አርሰናል እንደውም ይሄንን ዝውውር ለመፈጸም የሚያስችሉ የመጀመሪያ እርምጃዎችን ጭምር እንደተራመደና አንዳንድ ንግግሮችንም እንደጀመረ ጭምር ነው የሚያነሳው። ይሄ ለአርሰናል ይበል የሚያሰኝ ነው። ምክንያቱም የረጅም ጊዜ ችግሩን የረጅም ጊዜ ጥያቄውን መልስ የሚያገኝበት የጉዞ ጅማሮ ስለሆነም ጭምር ማለት ነው። ግን ይሄ ተጫዋች ዛሬ አይደለም ተፈላጊነቱ ነው የሚለን። ዛሬ ሳይሆን በሜይ 2024 ላይ ጠይቀውት ነበር፣ አልሆነም። ከዛ ባለፈ ጃንዋሪ ላይም እንዲሁ ተመለሱበት፣ አልሆነም። ነገር ግን አሁን ከሌፕዚግ ቤት እሱ የሚለቅ ይሆናል። ግን ደግሞ አርሰናል በቦታው ላይ ያለው ክለብ ነው። ስለዚህ ይሄ ተጫዋች የሚዛወርበት እድል እጅግ በጣም ሰፊ ነው። ለማንኛውም ግን ከቪክተር ዮኬሬሽ ይልቅ የአርሰናል ደጋፊዎች የቤንጃሚን ሼሽኮን ዝውውር ብትጠብቁ ያዋጣል እላችኋለሁ። ሰበር መረጃው ይሄንን ይመስላል። ለማንኛውም የእናንተስ ሀሳብ ምን ይመስላል? የበለጠ ቪክተር ዮኬሬሽ ወይስ ቤንጃሚን ሼሽኮ ይሻል ነበር የሚለውን ሀሳብ ኮሜንት ሴክሽን ላይ ማስፈር ትችላላችሁ። ፎሎው፣ ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንዳይረሳ። ይመቻችሁ።